ሰብሰብ አድርገን ገብተን ለእህትሽ ሻማ እናብራላት። እኔ በዚህ ጥፍሬ ሽንኩርት ልነካ? እኔ ለሽንኩርት አልተፈጠርኩም። ማኒኪዩር እኮ የተሰራሁትኝ ቆንጆ ሆኜ ባለሀብቶችን ለማማለል። ባለሀብት ነው ያልሽው? አዎ እማዬ ባለሀብት። እኔ አንድ ቀን የባለሀብት ሚስት መሆን ሰው ነኝ። ይሄ ድህነት ለኔ የሚሆን አይደለም። በስተት ነው እዚህ ጋር የተገኘሁት። ደግሞ ድህነት ከስሜ ትርጉም ጋር እንኳን አይሄድ። ዳሪክ መሬት ላይ ያለውን እውነት ተቀበል። ዛሬ የዕለት ጉርሳችንን የምናገኘው ከዚህ ከምንሸጠው ነው። አልቀበልም እማዬ። እኔ ተፈጠርኩት ለቅንጦት እንጂ ሽንኩርት ለመላጥ አይደለም። እሺ ታላቂዋ እንዴት ነሽ? እሺ እኛ ቤት ጎረምሳ። ቆይ አንቺ ግን በጊዜ አትገቢም እንዴ? ምን ጎረምሳ? እሱ ደግሞ ምን ማለት ነው? አዎ ጎረምሳ። ቆይ አንቺ ሴት ልጅ አይደለሽ? ለምንድን ነው በጊዜ የማትሰበሰቢው እንዴ? እህቴ ቤት ሆኜ ምን እሰራለሁ? ከጓደኞቼ ጋር ብዝናና ይሻላል። በጣም ጥሩ። ስለዚህ ጓደኞችሽ ያወጡሻል። አዎ እህቴ፣ አንቺ እኮ ጓደኞች ስለሌሉሽ ነው። ቢኖርሽ ኖሮ ከነሱ ጋር ተዝናኝ ነበር። ሰሚኛለሽ ዳሪክ፣ እኔ ጓደኞች ስለሌሉኝ ሳይሆን ኃላፊነትና አላማ ስላለኝ ነው። በዛ ላይ ደግሞ የማይ ህመም ስለሚገባኝ ነው። እሺ ወይ እህቴ፣ ዝም ብለሽ መቆጣት ትወጃለሽ። ቢያንስ ቶሎ ወደ ውስጥ ግቢ። እዚህ ቤት ሲጀምር ነፃነት የለኝም። ልጆች፣ ሱዛን የኔ ልጅ። አቤት እማዬ። ተነሱ፣ ቁርስ ደርሷል። እህትሽንም ቀስቅሻት። ወይ እማዬ፣ ከመቼ ተነስተሽ አዘጋጀሽ? ያንቺ እናት እኔ እንዲህ ነኝ። እማዬ አንቺ በጣም ልዩ እናት ነሽ። እናንተም እኮ ለኔ ልዩ ናችሁ። በአሁን እኔ ልጅ እህትሽን ቀስቅሻት። ማታ ምራቷን ሳበላ ነው የተኛችው። ዳሪክ ምንድነው ሱዛን? ልተኛበት አጭቅጭቂኝ። እኔ ለራሴ ማታ ራሱ አልተኛውም። ዳሪክ እማዬ ቁርስ አዘጋጅታለች። ተነሺ። ቆይ ሰው መተኛት አይችልበትም እንዴ? ዳሪክ እማዬ ቁርስ ደርሷል እያለችሽ ነው እያልኩሽ ነው። ሱዛን በእናታችሁ አታስቸግሩኝ። እኔ ለራሴ ማታ ራሱ አልተኛውም። በኋላ እበላለሁ። እንዴ እማዬ ዛሬ እዚህ ነው እንዴ ቁርስ ያቀረብሽው? አዎ የኔ ልጅ፣ ድሮ አባታችሁ ግቢው ሞቅ ብሎ ቡና ተፈልቶ ቁርሳችንን ስንበላ በጣም ደስ ይላል ነበር። እማዬ ግን እኮ በፊት እንደነገርሽኝ ከሆነ በረንዳችን በጣም የሚያምር ነበረ። የኔ ልጅ ዋና ፍቅር እኮ ተሰብስቦ መብላት እንጂ በረንዳው ማማር እኮ አይደለም። አዎ ልክ ነሽ እናቴ። ቆይ ዳሪክ አልተነሳች? ተነስታለች እማዬ፣ ግን ደግሞ እየታጠበች ነው መሰለኝ። እሺ መጣሽ የኔ ልጅ። አሁንም እንዳኮረፍሽ ነው? ታላቂ ትናንትና ለካ ልደትሽ ነበረ። ሃፒ በርዝዴ ሳልልሽ። ችግር የለውም ዳሪክዬ፣ ግን ለሌላ ጊዜሽ ደግሞ አምጥተሽ መምጣት የለብሽም እሺ? ዋት ያው ደግሞ ታላቅ ሲያጫውታት። አዎ ዳሪክዬ፣ እህትሽ እኮ ትክክል ናት። ሴት ልጅ ነሽ፣ በጊዜ እኮ ነው መግባት ያለብን። በዛ ላይ ደግሞ እህትሽን እንዴት እንኳን ተወለድሽ ሳታያት። ኡፍ ሊጀምሩኝ ነው ደግሞ። ቆይ ልጅ ነው እንደሚመስላቸው? 18 ዓመት እኮ ሞልቶኛል። እኔ ከጓደኞቼ ጋር ፈታ ማለት አልችልም? ዳሪክ ልጄ። አቤት እማዬ። እኛን አስቀምጥሽ በሐሳብ ወዴት ሄድሽ እንዴ? እህቴ ቆየት ሄድሽ? ለምንድን ነው ለማዬ መልስ የማመልሽላት? እሺ በቃ ይቅርታ። ቀጣይ ዓመት ልደትሽን ስታከብሪ ከማንም ቀድሜ አንደኛ ነኝ ሃፒ በርዝዴ የምልሽ። ጓደኞቼ ጋር ራሱ አልሄድ። አዎ የኔ ልጅ፣ አንዳችሁ ለአንዳችሁ መከታ ነው መሆን ያለባችሁ። ኧረ እማዬ ጋሻ መከታ ምናምን ትይኛለሽ? ጦር ሜዳ ያለን አስመሰልሽው እኮ። ህይወት ራሱ ከጦር ሜዳ ብትበልጥ እንጂ አታንስም እኮ። እሺ በቃ እማዬ፣ አሁን ምግቡን እንብላ፣ ወደፊት እንመካከታለን።
ነው።